የኦሮሚያ ሙስሊም ወጣቶች ካውንስል በኢትዮጵያ ሙስሊም ወጣቶች ካውንስል ስር የተቋቋመ የወጣቶች ካውንስል ነው። ይህ የወጣቶች ካውንስል በባለፈው ሳምንት ውስጥ ጥሩ እንቅስቃሴዎች አድርገን አላህ ይቀበለን ነቀምት ላይ ወለጋ የዳዕዋ ስርጭታችንን ለማስፋት ወጣቱን ከጫት ከሱሳሱስ ለማላቀቅ በትምህርትም ሆነ በሚጠበቅበት ወደፊት እንዲመጣ ነቀምት ላይ አንድ ማዕከል ከፍተናል። ሙሉ ወለጋን ሰርቭ ሊያደርግ የሚችል ሙሉ ግቢ ማደሪያ ቦታ ያለው ላይብረሪም መጫወቻም ሁሉም ነገር ለወጣቱ የሚሆን ማዕከል ከፍተናል። በመቀጠልም ጅማ ላይ ለስድስት ዞንና ከተሞች እስከ ኢሉባቦር ሚሄድ ማዕከሉ ሰርቭ የሚያደርግ የወጣቶች ካውንስል ቢሮ ከፍተናል። አልহামዱሊላህ ረብል ዓለሚን። ዛሬ ሶስተኛችንን በአዳማ ላይ እየከፈትን ነው። በአዳማ ላይ የሚንከፍተው ማዕከል ለአዳማ አይደለም፣ አዳማ ብቻም አይደለም። አዳማዎች ድሮም ጠንካሮች ናቸው፣ ጎበዞች ናቸው። ለሁም አዘር ፊል ኢስላም ፋና አላቸው። አዳማ ግን ማዕከል እንድትሆን ነው። እኛም እስከ መቼ ነው ይሄ የሸዋ ማዕከል ወይንም ደግሞ መካከለኛው ክላስተር 10 ከተሞችና 4 ዞኖች አሉት። ሁሌ የሚነገረው ሌላ ነው፣ ሁሌ በሌላ አቂዳ ነው። ታሪኩ ግን እንደዛ አይደለም። ታሪኩ በተውሂድ በአቂዳ የሚታወቅ ታሪክ አለ። ያ ታሪክ ተበርዘው ወደ ኋላ ተመለሰ። ዛሬ ይሄንን ማዕከል ለወጣቶቻችን ማረፊያ አዳራሹን አላህ ፈቅደውልን ይሄ ተከራይተን አይደለም፣ ማለትም ይሄ የራሳችን የቢሮ ፓርት ነው። ቢሮአችን አለ፣ ከዚህ በኋላ የምናየው ይሆናል። ይሄ የወጣቶች ስልጠና ቦታ፣ መቅረያ ቦታ፣ ማደሪያ ቦታ ልክ የድሮ አይነት ኸለዋ ወጣቱን የምናንጽበት ቦታ ይሆናል ኢንሻአላሁ ተዓላ። ስለዚህ ወጣቱን አንድነት ማድረግ ላይ በርትተን እንሰራለን። አንድነትን ያጣነው ሁሉም ተጣሪው ብዙ ነው። ፊ ኩሊ ዋት ሁሉም ሸለቆ ላይ ተጣሪዎች አሉ። ከፊሉ ሙተጠርፍ እንድትሆን ትንሽ ቀርተ ያኮ ሙብተዲዕ ነው፣ ያኮ እንዲህ ነው፣ ያኮ እንዲህ ነው እንድትል ይጣራል። ከፊሉ ዘናድቅ ነው፣ በሙንሐሪፋት ይጠራሃል። ከፊሉ ሸህዋት ላይ ይጠራሃል። እኛ መካከለኛ ህዝቦችንን ወደ መካከለኛ አስተሳሰብ፣ ፍክራ፣ ስራ፣ ኺድማ እንጠራለን። ወጣቱ አንድ እንዲሆን እንፈልጋለን። ወጣት አንድ ሆኖ በድርን የበላይነት አገኘ። አንድ ሆኖ በትንሽ ቁጥር አሸንፏል። ዛሬ ወጣቱ ብዙ ነው። ኦሮሚያ ውስጥ በሚሊዮኖች የምንቆጠር ነን። ለምን እንዴት ዝማሙ ወጥቶ የኛ ወጣት ሺሻ ቤት፣ ጫት ቤት ምንም ለኢኮኖሚም ለትምህርቱም ለዲኑም ወደፊት ማምጣት አልቻለም? ቃኢድ መሆን አልቻለም። ለምን ሲባል አልሰራንበትም። ወጣቱ አይደለም። ዛሬ ይሄው ሜዳ፣ ይሄው መስሪያ ቦታ፣ ይሄው ስራ ከሰራን የኢትዮጵያ ሙስሊም ወጣቶች ካውንስል ለኛ የሰጠውን እድል ለማንም አልሰጠም። 7 ቦታዎች ላይ ገና ሴንተር እንከፍታለን። ስንከፍት ለሁሉም ሰርቪስ የሚሆን ቦታዎች ናቸው። ወጣቱ በዚህ መዘላ ስር ትንንሽ በየመንደርና በየሰፈር የምትደራጅ ጥቃቅን ነገር ትቶ ገዘፍ ያለውን ዋናውን ምሰሶን ከያዘ በኢትዮጵያ መጅሊስ የተቋቋመ በኢትዮጵያ ሙስሊም ወጣቶች ክትትልና ድጋፍ የሚቆም የኦሮሚያ ሙስሊም ወጣቶች ካውንስል ጎን ቆመው ዳዕዋውን፣ ስራውን፣ ኢኮኖሚውን፣ ትምህርቱን፣ ዒልሙን ካላስኬደ ከዚህ ጊዜ በላይ ፉርሳ የለም፣ እድል የለም። ይሄ እድል ደግሞ አልፉርሰቱ ላ ተዱሙ። ከዛሬ እቺን ዓመት ካልሰራን ወላሂ ታሪክ ይጠይቀናል። ስለዚህ አንድ የምንሆንበት ጊዜ አሁን ይሄ የራሳችንን ፍክራ የጥግ ጥጉን ትተን መሃል ላይ ሁላችንም ስቴዲየሙ ላይ ገብተን መጫወት ስንችል ነው። 11ዱ ሰው ዓላማቸው እዛች ጎል ማግባት ነው። ከፊሉ እዚህ ይጠብቃል፣ ከፊሉ ይከላከላል፣ ከፊሉ መሃል ላይ ይጫወታል፣ ከፊሉ ያጠቃል። ወጣቱ እንዲህ ነው። እኛ ከፊቱ እንኳን እናጥቃ ብለን ብንወጣ ጎል ጠባቂው ካለለ እኛ እንሸነፋለን፣ የሚያጠቃው ካለለ የለም። እንዲህ ማሰላለፋችን መሆን ያለበት። ሁሉም መሪ መሆን አይችልም። ከቤት የሚመራውን በማዳመጥ በመታዘዝ አብሮ በመሄድ እሺ በማለት በመቻቻል የተለያዩ ትንንሽ አስተሳሰቦቻችንን ወደ ኋላ ትተን አንድ የምንሆንበት ጊዜ አሁን ነው። አንድ ከሆን ምንም የማናሸንፈው ነገር የለም። ሁለተኛ ትምህርትና ስልጠናዎች ላይ በደንብ እንሰራለን። ኦሮሚያ ውስጥ እኛ በሀገሪቷ ኢንተራንስ ተፈትኖ 8.4% ብቻ አለፈ ሲባል የወደቅነው እኛው ነን። ይሄንን ማንም ልንሸዋወድ አንችልም።
ሌላ ቦታ ندعي እና ብዙነን ፐርሰንታችን እንዲህነን ماذا ينفعنا ከስራኮ ቁርአን ውስጥም በሐዲስ ውስጥም ምንም ጥቅሙ አልተነገረም ከሚፊያትን قليلة ነው የተባለው ትንሾች ሆነ ብዙውን አሸንፈዋል ويوم حنين اذا عجبتكم كثرتكم ማላችሁ አላህ ሁነይን ላይ ብዙነን ብሎ ተመጻደቁ ተመቱ ለምን አላህ መልሶ ነስሩን በእጃቸው መለሰ እንጂ ያቺ ብዙነን ብሎ የተመጻደቋት ነገር እንዲመቱ ምክንያት ሆኗቸዋል ይሄ ከስራ በትምህርት በእውቀት በቴክኖሎጂ በስራ በሁሉም ነገር ፖለቲካ ውስጥ ንግድ ውስጥ ዲን ውስጥ ትምህርት ውስጥ ከቤት መምራት ካልቻል ምን ያደርጋል ከብትኮ ልክ የሆነ ማሳ ስለሞላ ማና የለውም እዛው የሚያርስ ካለ እዛው የሚታለብ ሲኖር እዛው በተለያዩ ሲኖር እኛ እንዲህ ነን እኛ መብዛት ሳይሆን ወደ ኳሊቲ መቀየር አሁን ነው ትምህርት ከፍ አድርገን ለመስራት የሃይ ስኩል ተማሪዎች ላይ መስራት ዩኒቨርሲቲዎች በብዛት ኦሮሚያ ውስጥ ነው ያሉት ምን ተጠቀምናቸው ዩኒቨርሲቲ ውስጥ ያሉ የመንግስት ተቋማት ስንት ኢኮኖሚስት አለን ዛሬ መጥቶ ስለ ኢኮኖሚ ቢያወሩ አፍ የሚያስከፍቱ የዘነጋናቸውን የሚያስታውሱ ስንት ምሁራን አሉ ስንት የተለያዩ የቴክኖሎጂ ማማ ሰዎች አሉ ስለዚህ ትምህርትን በተገቢው መልኩ መጠቀም ነው ይሄ የወደቅነውን ማሻሻል ከኛ ነው የሚጠበቀው ከስራ እየተናገር በትምህርትም ስንወርቅም እኛው ነን የወደቅነው ይሄ ጋፑ የት ነው ጥናቶችን ፕሪሊሚነሪ ጥናቶችን እናካሄዳለን ኢዛት ፋክተሩ ከትምህርት ፖሊሲው ነው ከቤተሰብ ነው ከትምህርት ቤት ነው ከምንድነው የሚለውን የምንችለውን የተከፈተችው መስኮትና በር ለመዝጋት በቂ ጥረት እናደርጋለን ሌላውንም ደግሞ እንዲስተካከል ምንችለውን ግፊት እናደርጋለን ከዚህ ሌላ የዋና ትኩረታችን የሚሆነው ወጣቱ ስራ አጥነት እጅግ አሳሳቢ ነው ይህ ወጣት እኔ አሚር ከሆንኩኝ በስራ አጥነት ስራ አጣው ብለው ጫት ዝብብቱ ስር ይዘው ሃይላንድ ይዘው በየመንደር የሚዞር የሆነ ቦታ ጥላ ፈልጎ የሚቀመጥ انا اقول نبني مستقبل هذه الامه بشبابها يزين والشباب في كل امه سر نهضتها የአንድ ህዝቦች መሻገር በወጣቶቹ እጅ ነው ያለው ወጣቶቹ ዛሬ ጫት ልጆች እየወሰደብን ያለው ግልጽ መነጋገር መቻል አለብን ሺሻ ቤት ሐራሙ ምኑ ይሄ ሶሻል ሚዲያው ልጆችን ወጣቶቻችንን እየተነጠቅን ነው ያለነው ምንድነው ችግሩ ለምንድነው መሰርተን ወደፊት መምጣት ያልቻልነው ያ ይጻ ተብሎ የሆነ ወጣት ልጅ የ28 ዓመት ልጅ የሱ ነው እኮ ለምንድነው ማለት ያልቻልነው ለምንድነው ታሪካችንን ብቻ መናገር የሆነው ታሪክ መስራት ለምን አልቻልንም ብለን አሁን ራሳችንን መጠየቅ ይሄ አሁን አጋጣሚው ጥሩ ነው ከሁሉም ቦታ ግሪን ላይት በርቶ ነው ያለው ግሪን ላይት ማለት ምንድነው ትምህርት ቤት ታቃላል ግሪን ላይት በራ ማለት እለፍ ማለት ነው አሁን ከመንግስትም ከመጅሊስም ከአመራሮቻችንም ግሪን ላይት ላይ ነው በዚህ ጊዜ ማለፍ ካልቻል ቢጫ ሲበራ በመትፈልገው ስፒድ መሄድ አይችልም ቀይ ሲበራ ደግሞ ጭራሽ መሄድ አይችልም እየየ አያስፈልግም ለአመት አነብኪ መጅሊስ ስራ የለኝም የኛ ወጣት ስራ አጥነት ብቻ አይደለም ችግሩ የስራ ባህልም ወርድ ነው በጣም የወረደ ነው እኛ ማህበረሰብ ውስጥ ወጣቱ መውረድ አይፈልግም ከላይ መጀመር ይፈልጋል ከመቸርቸር አከፋፋይ መሆን ይፈልጋል የሆነ ነገር ወረድ ብሎ ከመስራት ላይ ብሎ ይይዛል እንዴት ከላይ ይጀመራል አሊፍ ተብሎ እኮ ነው ባም ይባለው ይሄ እኮ ሱነተ አላህ في ارضه ነው የአላህ ሱና ከላይ ሳይሆን ከታች ነው አንድ ሁለት ተብሎ ነው የሚኬደው ሁሉም ተደሩጅ አለው ወጣት የስራ ባህሉን እንዲዳብር እንዲያስተካክል የተለያዩ ወርክሾፖችን የተለያዩ ስኪል ማዳበሪያዎችን ዩኒቨርሲቲዎችን አካዳሚሻኖችን ማህበረሰባችን ውስጥ ያሉ እምቅ ሀብቶችን በማውጣት እስከ መጨረሻ እንጠቀማለን የተለያዩ ሚኒ ፕሮጀክቶችን ላውንች እናደርጋለን ከሚኒ እስከ ሜጋ ፕሮጀክት ወጣቱን ሊያሳትፍ የሚችል ወጣቱ የሚሰማራበትን ነገር እንፈጥራለን በመጨረሻ የሚጠበቅብን አማና ምንለው የማህበረሰባችን አገልግሎት ነው እኛ ካድሞችንን እኛ ፕሮቶኮል አንፈልግም እኔ ፕሬዝዳንት ተብዬ መጠራት አይደለም ማሉም ሆኔ እኔ የሆነች ነገር እኔ ባለው ጊዜ የኔ በስማ የኔ አሻራ እንዲቀመጥ ፈልጋለሁ ከኛ መሪዎቻችን ከፊት ያሉት ኡስታዝ ሃይደርን ጨምሮ ከማልን ጨምሮ አማርን ጨምሮ ሁሉም ይሄን ነው የሚፈልጉት እኛ የፕሮቶኮል ጉዳይ አይደለም ከበጀሞ ያላትን ጊዜ እንዲባከን እንፈልግ ኑሪዱ العمل ونريد ان ننجز መስራት እንፈልጋለን ማሳካት እንፈልጋለን ይሄ ሸዋ ውስጥ የጠፋውን የዳዕዋ ስትራቴጂ መልሰን እንገነባለን ግዛታችን ሸዋ ውስጥ ይሄ ሴንተር በዚህ እስከ አምቦ ወሊሶ ሱሉልታ ሸኖ
ሰንዳፋ ሁሉንም ነገር ያካልላል። ወጣቶችን እናመጣለን፣ ወፍዶችን እናዘጋጃለን ዳዕዋ የሚያደርጉትን። ይሄ የማህበረሰባችን ኺድማ በጫንቃችን ላይ ያለ አማና ስለሆነ ራሳችንን ማዘጋጀት አለብን። እኔ ካጠፋው ሁሌ ያርሙኝ፣ ሁሌ ያስተካክሉኝ። የኛ ሰው ለመተራረም ክፍት ዊንዶ ሊኖረው ይገባል። ሚዲያ ላይ ለማውጣት፣ ለመጮህ፣ ለመረበሽ፣ እርስ በርስ ኮቴ ለኮቴ መያያዝ ሳይሆን እጅ ለእጅ ተያይዘን ነው መሄድ ያለብን። የሚሰራ ሰው ጠጠሮች ይበዙበታል። هذه قاعده እቺ ቃዒዳ ነች። አንተ መጅሊስም ስራ፣ ወጣትም ስራ፣ በየቱም ላይ ስራ ከኋላ የሚወረወሩ ጠጠሮች በሚዲያም ላይ በስራም በጽሁፍም በመላስም በተግባርም ይበዛል። አንተ ስራህን ስራ። اعملوا فسيرى الله عملكم ورسول ወደፊት ለፊት መሄድ ነው ከኛ የሚጠበቀው። ማነቆች አይኖሩም ማለት አይደለም፣ ነብድ አይኖርም ማለት አይደለም። ሁሌ ኔጌቲቭ ብቻ የሚታየው ሰው አለ፣ ሰልቢያት ብቻ የሚታየው ሰው አለ። ጀላቢያ ነጭ አርጋ ጥቁር የት ጋለች ብሎ የሚፈልግ አይጠፋም። ስለዚህ እኛ በመመካከር አለቆች ብቻ አይደለንም፣ እኛ መንበር ነን። እኛ የሥራ መንበሮች ነን። አብረን ለመስራት አብረን በዳዕዋውም በትምህርቱም በሁሉም ነገር ለማስኬድ ዝግጁ ነን። ወንድሜ አባስ ጥሩ ይዟል። እዚህ ከተማ ውስጥ የናንተ የትኛውም ወልዳ ይሁን የትኛውም ማህበር ይሁን የትኛውም ጀማዓ ይሁን በአባስ ስር ነው የሚመራው። አይ አልመራም እዛም እዚህም ትንንሽ ጀበሎችን ማዘጋጀት አይጠቅመንም። እኛ ተይምቶም እዛም እዚህም ተራራዎችን ትንንሽ ተራራ ሚኒ ተራራዎች ሳይሆን ሰብሰብ ብሎ እንደ ሸዋ ተራራ ሊሆን የሚችል ወጣት መገንባት እንፈልጋለን። በአሚር መመራት አጢዑ ላህ ወአጢዑ ረሱለ ወኡሊ ልአምሪ ሚንኩም ፈኢን ተናዛዕቱም ፊ ሸይን ፈሩዱሁ ኢለላህ። ሚዲያ አይደለም በመነቃቀር ሳይሆን ኺላፍ ካለ ችግር ካለ ካጠፋው ወንድሜ ይሄን አስተካክል፣ እሱንም ፊት ለፊት መታችሁ ስሜት ውስጥ መግባት የለብንም። መጅሊስ ጋር የትም በየትኛውም ዞን በየትኛውም ከተማ በተንሲቅ እንሰራለን። መጅሊሶች በምንም አይነት ወጣቶችን በስጋት አይን አትመልከቷቸው። እነዚህ ወጣት ልጆች የናንተ ለናንተ የሚላላኩ ወጣቶች ናቸው። እርገማ ተጃጅላ ካዳሚዎች ናቸው። አንኸድምም አንሰማም መጅሊሱን ወድ የሚሉ ከሆነ እኔ ያለው ከኔ ካለፈ ኡስታዞቻችን ኡስታዝ ሃይበር አሉ። ስለዚህ ወጣቶችን ስሟቸው፣ አማክሯቸው። መጅሊስ ውስጥና አለቆችን ፊት ለፊት ላይ ያላቸው ሰዎችም ለወጣቶቹ በስራ ቢዚ ያድርጓቸው። ወጣት ወሬ አንፈልግም። ወጣት ብዙ ማውራት አይደለም፣ ብዙ ለመስራት ግን ከማንኛውም ጊዜ በላይ ሞራል አለን። እንሰራለን። ስራችንን አላህ Subhanahu Wa Ta'ala ኢኽላስን ተቅዋን ጥርት ያለች ንጹህ ነገር ለመስራት አላህ እንዲያገራለን አላህን እንለምናለን። አላህ በዱንያም በአኽራም በትምህርትም በእውቀትም በቴክኖሎጂ በሁሉም ነገር የምንመራ ከፊት የምንሆን ሰዎች አላህ ያድርገን። هذا وصلى الله وسلم على سيدنا محمد